እስራኤል ሆይ ስማ። ከነቢያት መካከል አንድ ነብይ ነው። አይተሽ ከሆነ ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ለሙሴ ምን አለው? ከወንድሞቻቸው መካከል እንደ አንተ ያለ ነብይ ያስነሳላቸዋለሁ አለ። እንደ ሙሴ ያለ ነብይ። ይህን የሐዋርያት ሥራ ላይ ሐዋርያቶች የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ እንደ ሙሴ ያለ ነብይ ተብሎ ቃል የተገባው እርሱ ኢየሱስ ነው እያለ ይናገራሉ። ከነቢያቶች መካከል እንደ አንድ ነብይ ነው ብሎ አላህ የነገረንም ለዚህ ነው። ምን ይላል? المسيح ابن مريم إلا رسول قد خلت من قبله الرسل ይላል። የማርያም ልጅ መሲሁ ከእርሱ በፊት እንዳለፉት መልእክተኞች አንድ መልእክተኛ ነው ይላል። በተአምራት አጅቦታል። ይህን ያምናል ኢስላም ማለት ነው፣ ይገልጽለታል። እሺ መጽሐፍ ቅዱስን ኦሪት ከተቀበልን እንደዚህ የሚልም ወዳለው አይ ቲንክ ኢሳይያስ ነው ስለኝ አላውቅም። ተሸምዳጅ አይደለሁኝም ባቢ ነኝ እንጂ ማለት ነው። እንትን ይላል ከድንግል ወንድ ልጅ እንደሚወለድላቸው እሱም ድንቅ መካር ኃያል የዘላለም አባስ እና መድኃኒት እንደሚሆን ምናምን ትንቢት ተናግሯል። ያን ስለ ኢየሱስ ነው ብሎ የተናገረ ሐዋርያ አለ? አንድ ሐዋርያ? አይ አዲስ ላይ ግን እሱ ስለ ኢየሱስ እንደሆነ ሜንሽን ያደርጋሉ። የቱ ጋር የለም? አዲስ ኪዳን ላይ የለም። ይህ ለኢየሱስ እንደሆነ የተናገረ አንድ ሐዋርያ አለ። የሚገርምሽ አሁን ለእንትን ላይ ኦሪት ላይ የሚጻፉት እንትኖች እንዳለ ኢየሱስን ነው የሚገልጹት እኮ። እዚህ ጋር ከአዲስ ኪዳን ባለቤቶች ይህን ትንቢት አንስቶ ዮሐንስ ነው ማቴዎስ ነው እነዚህ እንግዲህ ትንቢት እያነሱ ጽፈዋል አይደለ? ስለ ኢየሱስ የተነገረ ብለው። ይሄን ጥቅስ ግን አንድ ያነሳ የለም። ይህ በፍጹም ለኢየሱስ እንደሆነ የተናገረ ሐዋርያ የለም። ዝም ብለ ክርስቲያኖች ለኢየሱስ ነው በቃ ሕፃን ተወልዶልናል ስላለ ስለዚህ ሕፃን ኢየሱስ ነው ማለት ነው። አያስኬድም እንደዚህ። የአዲስ ኪዳን ባለቤቶች ብሉይ ኪዳንን ያውቃሉ ተብሎ ከታመነ ሁሉን ጥቅሶች እያመጡ አስቀምጠውላቸዋል። ለኢየሱስ ነው ብሎ የተናገረ ግን አንድም የለም። ያ ነው እሱ ስለማን የተጻፈ ይመስልሃል? እዛው ይናገራል ቁጥር 8 ላይ ወደ ድንግሊቱም ቀረብኩኝ፣ ማነው ወደ ነቢይቱም ቀረብኩኝ፣ ሕፃኑም ተወለደ፣ አማኑኤል ሆይ እያለ እግዚአብሔር ሁላ ያናግረዋል። እዚያው ላይ ያለ አማኑኤል ሆይ እያለ ያናግረዋል። ቆይ እንዳውም ላሳይሽ። አማኑኤል ሆይ ቁጥር ስንት ላይ መሰለሽ? ያው ምን ይላል? ስሙንም አማኑኤል ብላ ትጠራለች አይደል? ኢሳይያስ 8:8 ላይ ስትሄጅ ጊዜ ምን ይላል? እየጎረፈም ወደ ይሁዳ ይገባል፣ እያጥለቀለቀም ያልፋል፣ እስከ አንገትም ይደርሳል። አማኑኤል ሆይ የክፋት መዘርጋት የሀገር ስፋት ትሞላለች እያለ እዚያው በኢሳይያስ ላይ እንደጠራው እግዚአብሔር ይሄንን ይገልጸዋል። እና ወደ ድንግሊቱም ቀረብኩኝ እያለ ይናገራል። እርሷም ሕፃን ልጅን ወለደች እያለ ለኢሳይያስ የተወለደ ልጅ እንደሆነ እዚያው ላይ ይገልጸዋል ማለት ነው። እዚያው ላይ ይገልጸዋል። ምን ይላል? ከዛ ኢሳይያስ 8:8 ላይ ወደ ነቢይቱም ቀረብኩኝ እርሷም ጸነሰች ወንድ ልጅንም ወለደች ይላል። እግዚአብሔርም ሕፃኑ አባትና እናቱን በመጥራት ሳያውቅ የደማስቆን ሀብት የሰማርያን ምርኮ በአሦር ንጉሥ ፊት ይወስዳልና ብሎ ከተናገረ ወረድ ብሎ እዛው እየጎረፍም ወደ ይሁዳ ይገባል፣ እያጥለቀለቀም ያልፋል፣ እስከ አንገትም ይደርሳል። አማኑኤል ሆይ የክፋት መዘርጋት የሀገር ስፋት ትሞላለች እያለ ያናግረዋል። እሱ ነው። እሺ ምንድን ነው ይሄ? አሁን የትኛው ወንድ ልጅ ነው የሚያመለክተው? እዚያው ላይ የተወለደ ልጅ አለ። ወደ ድንግሊት ወደ ነቢይቱም ቀረብክ ይላል ኢሳይያስ ራሱ። እርሷም ጸነሰች ወንድ ልጅንም ወለደች አለ። ኬት ነው የሚጀምረው? ቁጥሩን ጋር ኢሳይያስ 8 ላይ ነው ያለው። ኢሳይያስ 8:3 እሱ ወደ ነቢይቱ ሴት ነች ነቢይቱ። እርሷም ጸነሰች ወንድ ልጅም ወለደች። ግን ሌላ አለ፣ ሌላ ትንቢት አለ ስለ እንትን የሚጠይቅ ይሄ አሁን ስለ ሕፃን ልጅ የሚያወራ ስለ መወለድ ወንድ ልጅም ተወልዶላቸዋል ምናምን የሚል ማለት ሄዶ የሚጀምር አማኑኤል ብላ ሌላም አለ። እዚህ ጋር ምን መሰለሽ? ይህ ስለ ኢየሱስ ክርስቶስ መሆኑን የተናገረ አንድ እንኳን የለም እያልኩሽ ነው። ይህ ቃል ስለ እሱ የተናገረ አይደለም። ስሙን አይደለም ያልኩት፣ ችግር የለም ስሙ። ይሄን ጥቅስ ግን ለኢየሱስ ነው ብሎ የተናገረ አንድ ሐዋርያ የለም። ያ ነው እንደጠቃላይ እርሱ ስለ ራሱ ማንነት የተናገረው በቂ ነው። ኢየሱስ ክርስቶስ ስለ ራሱ ማንነት የተናገረው
ነቢይ እንደሆነ ተናግሯል። መልእክተኛ እንደሆነ ተናግሯል። ሁሉን ነገር እንዳለ ልክ እንደ ቀደምት ነቢያት ተአምር ራሱ የአምላክ ሊያደርገው አይችልም። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እግዚአብሔር በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገ ይላል አይደል? ያም ነገር ሁሉ የአምላክነት መገለጫ አይደለም፣ የነቢይነቱ ማረጋገጫዎች ናቸው፣ የመልእክተኛነቱ ማረጋገጫዎች ናቸው። እውነተኛ ለመሆናቸው ነቢያቶች ተአምርን ሲያደርጉ እንደነበር ከአምላክ ዘንድ እንደሆኑ ለመግለጽ ያንን ሲያደርግ ነበር። በእግዚአብሔር ጣት አጋንንትን አስወጣለሁ፣ በእግዚአብሔር መንፈስ አጋንንትን አስወጣለሁ እያለ ይናገራል። እንዳለ ኃይል ሁሉ ፓወሩ የተሰጠው ከአምላኩ ዘንድ እንደ ቀደምቶቹ እንደነ ሙሴ እንደነማን ነው። ያ ነው። አላህም በቁርአን ላይ ይህን ይነግረናል። ወለቀድ አተይና ሙሰል ኪታበ ወቀፈይና ሚን ባዕድህ ብሩሱል ይላል። በእርግጥም ለሙሴ መጽሐፍን ሰጥቼዋለሁ ከእርሱ በኋላ መልእክተኞችን አስከትዬ ልኬያለሁ ካለ በኋላ ወአተይና ዒሳ ብነ መርየመል በይናት አለ። የማርያምን ልጅ ዒሳንም በርካታ ተአምራቶችን ሰጠሁት እያለ ይናገራል። ራሱን መሲሁ ሲናገር ወጅእትኩም ቢአያቲን ሚን ረቢኩም ይላል። እነዚህን ተአምራቶች ከጌታችሁ ከአላህ ዘንድ ይዤላችሁ መጣሁላችሁ ይላል። ስለዚህ ከአምላክ የተሰጠው ነው። እነዚያ ሁሉ ኃይሎች እነዚያ በፍጹም አምላክ ሊያደርጉትም አይችሉም። እርሱም ሲያስተምር የነበረው ስለ አምላኩ ነው። ያን አንድ አምላኩን በብቸኝነት ሰዎች እንዲገዙ ያስተማረ መልእክተኛና ነቢይ ነው። ሀዛ ሁወል ኢስላም። ይህ ነው የነቢያቶች መንገድ ኢስላም ብሎ ማለት። ያው ለኔ የኢየሱስ ከእንትን በቃ አላ ልቤ ውርድ ያደረገው እንትን ነው። አምላካቸው አምላኬ በቃ አምላኬ ያለ ሲያወራ ነው። እንግዲህ እሱ በቂ ነው። አሁን አምላክ ለአምላክ አምላክ ሊኖረው አይችልም በፍጹም። እሱን አምላክ ያ ብዙ ሰግቻለሁ እኮ አሁን እንደዚህ በጣም ብዙ ሰዓት አዳምጫለሁ። ረጅም ጊዜ ነው የተከታተልኩት ማለት ነው። ያው ግን ስለ ኢስላም ያወቅኩት ግን ከነኛ ነው፣ ከስድቡ ነው ወደ ኢስላም ማዳመጥ የመጣሁት ማለት ነው እንጂ ስለ ኢስላም ምን ምንም አላውቀውም ጨርሹ ነው ማለት ነው። መስማቱ ምድል የለኝም። ስለ እስልምና ሲሰድቡልሽ አንተ ጋር መጣሁ። ያ ሰላም ይገርማል። እንዲህ እኔ እላለሁ። የሚገርመሽ ምን እላቸው ነበር ልጆቹን፣ ምናልባት ሰምተሽ ሊሆን ይችላል። እናንተ ተሳዳቢዎቹ ወደ እኛ እየላካችኋቸው ሆኖ ባላወቃችሁበት መንገድ እነሱ የሚሰድቡላችሁ ስለ እስልምና በውስጣችሁ ላይ ጥላቻ ለማሳደር ነበር። ታውቂያለሽ። ነገር ግን በጣም የሆነ ሃይማኖት ሰው ሊከተል አይችልም። ይገርማል በጣም እንደዚህ የሰው ልጅ ከሃይማኖት በፊት ህሊና አለን ስንወለድ አይደለ? አእምሮ አለን። ምን ዋን ኢዝ ሮንግ የሚለውና የትኛው ራይት እንደሆነ ማመዛዘን እንችላለን። ሰዎች ነንና የሰው ልጅ አእምሮ እስካለው ድረስ ደግሞ እንደዚህ ሃይማኖት ሊከተል አይችልም። ትክክል። ደግሞ ጠያቂ ነን። ደግሞ ስንፈጠርም እኔ ከበፊት ጀምሮ ጠያቂ ነበርኩኝ። በቃ ኦርቶዶክስ ጋር እያለው ጠያቂ ነኝ። ለምን እንደዚህ ይሆናል ምናምን በቃ ከዛ ትወጣለህ። ከዛ ደግሞ ሌላ ፍለጋ፣ በጣም ብዙ ፍለጋ ውስጥ ነው ያሉት እና ምን አይነት ስም እንዳተረፉ ታውቃለህ? አቋም የሌላ ሰው የምሬ ነው። አሁን በጣም ያስፈራኝ አሁን ሶሻል ክራይሲስ ይጠብቀኛል እኔ ማለት ነው። አብሽር። ለማንኛውም ሶስት ሃይማኖት ነው የተከተልኩትኝ። ሶስት ሃይማኖት ገብቻለሁ። ሶስቱም ሃይማኖት ውስጥ ምንም እንትን አልተቀበልኩኝም እኔ። ኢቨን እግዚአብሔር የራሱን ህልውና ወይ የኢየሱስን ማንነት እንድትቀበል ራሱ መንፈስ ቅዱስ እገዛ ያስፈልጋል ይባላል። ከታች ውስጥ መንፈስ ቅዱስ ወረደ ይባልና ሰዎች እንደዚህ ይንቀጠቀጣሉ ምናምን ነገር ሌላ ቋንቋ ምናምን ይናገራሉ። እኔ ደግሞ የጌታ ተከታይ እስከሆንኩኝ ድረስ ለምንድን ነው መንፈስ ቅዱስን የማያገኘኝ? እኔ ለምን ራሱን ለምን አያሳውቀኝም የሚል ያለኝ። ግን አንዳንዴ ደግሞ ሰው ነህና አምላክ ጥያቄ ያነሳው ምናምን ፍራቻ ስላለ ደግሞ አድባለሁ ማለት ነው። እንደዛ ብሎ ነገር የለም በኢስላም ላይ። አሁን አንድ ሰው መጠየቅ ከፈለገ ማንኛውም ጥያቄ መጠየቅ ይችላል። አሁን ስለ አምላክ የፈለግሽው ጥያቄ ጠይቂ በግልጽ። ሰውን እኮ አይደለም ገባኝ። ራሱ ከእግዚአብሔር ጋር አንተ ለምን መንፈስ ቅዱስ ካለ ለምን እኔን አታገኘኝም? በጣም ብዙ ጊዜ ነው ተንበርክኬ የጸለይኩት። በቃ ዛሬ አገኘኝ፣ ዛሬ አስተምረኝ። እኔ ያልበራልኝ ነገር ካለ ይሄ የሰውኛ አእምሮ ተቆጣጥሮኝ ከሆነ አንተ አስተምረኝ። ምክንያቱም ብዙ ሰው እነዛ ፊሉ ስንሰማ ማለት ነው እኔ ያንን ኤክስፔሪንስ ለምን አላደርግም እንትን የሚል አውቀው እየሸወዷችሁ ነው። ወላሂ እስኪ አስቡ። መንፈስ ቅዱስ ይወርድልናል ብሎ ምዕመኑን እንደዚህ መሸወድ። መንፈስ ቅዱስ ከአምላክ ዘንድ በነቢያት በኩል የሚላክ ነው። ለነቢያት ይገለጣል። ለነቢያት ትምህርትን ተሰጥቶ አስተላልፎ ይሄዳል። ገብቶሻል? ይሄ ነው አላህ በቁርአን ላይ ይህን ቁርአንን በመንፈስ ቅዱስ አማካኝነት ላኩላቸው ብሎ ነግሮናል።
አየሽ በሱረቱ ነሕል ላይ ቅዱስ አወረደው በላቸው ይላል። አየሽ በመንፈስ ቅዱስ አማካኝነት ለነብያት ቃል ይወርዳል እንጂ ለማንም ተራሰው ዝም ብሎ መንፈስ ቅዱስ የሚመላለስ ነገር አይደለም። እና ይሄ ነው እኔ ወደ እስላም እንድትመጪ ነው የምመክርሽ። ጥያቄዎች ካሉሽ እንትን በይና ጊዜው ሳይመሽ መቼ እንደምንሞት አናውቅም። ወደ እስላም ነይ። ስለ እስልምና የምትማሪበት ግሩፕ ምናምን ትገቢያለሽ። ስለ ህጎችና ስለ ስርዓቱ ከሰለምሽ በኋላ ትማሪያቸዋለሽ። ችግር የለም እሱ። መማር አይቀድምም መስለም መማር አይቀድምም። ምን አለ መሰለሽ ስለ አምላክ ስለ እምነቱ መሰረታዊ ነገራቶች ይሄን ከተረዳሽ እውነተኛውን መንገድ ከተረዳሽ በኋላ ስለ አስተጋገዱ ስለ አጸጸሙ ስርዓቶቹ ህግና ስርዓት አለ አይደለ? ያን ስለመፈጸሙ ደግሞ ሰልመሽ ላይ ገብተሽ ትማሪያቸዋለሽ። በመጀመሪያ ስለ ሶላት አስተጋገድ ትማሪያለሽ። ለዚህ ላመንሽው ለአምላክሽ እነዚህን በቀን 5 ጊዜ የሚሰገዱ ሶላቶችን እየሰገድሽ ትቆያለሽ። በዚያው እያለሽ እንዳመንሽ ኢስላምን ህግና ስርዓቶችን ትማሪያቸዋለሽ። ሙስሊሞች ዛሬ የምታያቸው ሁሉ እነዚህ ልጆች እንትን ብለው ነው እየተማሩ ነው ያሉት። ሁሉም እየተማሩ ነው። ገብተሻል አይደለ? ነገር ግን ያን እውነተኛ የነብያት አምላክን አግኝተው በእርሱ አምነው የእርሱን ህግና ስርዓት እየፈጸሙ ስለ ሶላት አሰጋገድ ስለ ጾም አጿጿም ምናምን እነዚህን እየፈጸሙ ይገዙታል። ከዚያ ህግና ስርዓቱን ደግሞ ይበልጥ እውቀትን እየተማሩ ያንን ይፈጽማሉ። ይሄ ነው። ስለ ስግደት ምናምን በጠይቅ ይቻላል፣ ችግር የለም። እሱ በአንድ ቀን የምትማሪው ነገር ነው። አንድ ቀን ጽፈው ይሰጡሻል ወይም ያሳዩሻል። እዚያ ትማሪዋለሽ። አይደለም አይ የመዳን ጠይቅሽ፣ ችግር የለም። ማለቴ መስገድ ምናምን የኔ መዳን ላይ ወይ ደግሞ እምነትን የመውረስ እንትን ላይ አስተዋጽኦ አለው። ያው በደንብ ቃል በቃል ተናግሯል እንጂ አምላክ ራሱ ነው ተናጋሪው፣ ሰው አይደለም። ይገርምሽ አምላክ ራሱ ሲናገር ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ናዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል በሱረት ሉቅማን ላይ። እነዚያ በእኔ አምነው መልካምን የሰሩትን የገነትን ጸጋ አስገባቸዋለሁ ይላል ቃል በቃል በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይህም የእኔ አምላኬ ቃል ነው፣ ቃሌም ተፈጻሚና እውነት ነው፣ እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝም እያለ ይናገራል። እና ይህን በርካታ ቦታ ላይ ቃል ገብቷል አምላክ ራሱ። ኦኬ እሺ፣ ግን እንትንስ ይሄ ማቴ ለመስገድ ሲሉ ምናምን ይታጠባሉ አይደል? እሱም ቀላል ነው። ውዱ ማድረግ ለእያንዳንዱ ሶላት አንዴ ካደረግሽ 2-3 ልትሰግጅበት ትችላለሽ በዚያው በውዱ። ነገር ግን ውዱ ከፈታ ሰውየው እንደገና ያደርጋል። ያንን ያ ቀላል ነው። ደግሞ የ2 ደቂቃ ነገር ነው። 2 ደቂቃ ራሱ ያ ቀላል ነው። ግን እኔ እግዚአብሔር ውሃ ስልታጠብኩኝ ምናምን ማተሪያ ያደርጋል ስለማለት ነው። ችግር የለም። ጸሎት ለማድረግ ችግር የለውም። ባታደርጊም ራሱ አምላክ ይሰማሻል። ይወትሻል አንድ ለጸሎት ስርዓት እሱ ስለ ሶላት እንጂ ለመጸለይ ለምሳሌ ለመለመን ብትፈልግ የግዴታ ታጥበሽ ምናምን ባይሆንም ችግር የለም። ባለሽበት ሁኔታ የትም ቦታ ስፍራ ብትሆኚ ማድረግ ትችላለች። ጸሎትና ሶላት ምንድን ነው ልዩነቱ? ሶላት ይሄ ያለ አይደለ በተግባር የምንፈጽመው የአምልኮ ስርዓት አለ። እሱ መስገድ ማለት ነው። እሱ ነው። ይሄ ሰዓታት እየጠበቃችሁ በ5 ምናምን የሚሰግደው ሶላት እሱ ነው። ጸሎት ደግሞ ጥቅል ነው። አምላክን የምትለምኝበት የልመና ስርዓት ጸሎት ይባላል። ልመና ማለት ነው። እሱን ደግሞ አሁን አለሁኝ ውዱ ባላደርግ እንሳለም ስራ እየሰራሁኝ ጸሎት ማድረግ እችላለሁ። ችግር የለው። ያ ነው። እሺ ሻሃዳ ያሽ ከኔ ጋር ዝግጁ ነሽ? ይሰማሻል? እሺ እስልምና ለመቀበል አሁን ዝግጁ ነሽ? ምንም አያስፈልገኝም። ግን እኔ አሁን ስራ አለም ላይ ምናምን ያለሁት የሙስሊምን ህግ ምናምን መከተል አልችልም። በአለባበስም በምን ወደ እሱ ችግር የለም። እሱ እነግርሻለሁ እንደምታደርጊ። አሁን ምንድን ነው የምታደርጊ? የማመን ስርዓት እንትን ነው በቃ ማመንና የአምላክሽን አንድነት ብቸኝነትን መመስከር ማመን። እንዲሁም የሻሃዳ ቃል ካልሽ በኋላ ስለ ሶላት አሰጋገድ የምትማሪበት እሱን ደግሞ ቀጥታ አሁን ስልክሽን እንሰጣታለሁ። አንዲት አድሚን ልጅ አለች ዛህራ የምትባል ልጅ፣
እሷ ደውላ ስለ ሶላት አሰጋገድ የምትየውን ትነግርሻለች። ቪዲዮዎች ትልቅልሻለች። አሰጋገዱን ስርዓት ታያቸዋለች። ተምረሽ እዚያ ትፈጽሚያለሽ። ይሄ ነው። እሺ ከኔ ጋር በአብረሽኝ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ አላሁ አክበር። በጣም ደስ ይላል። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል የምስክር ቃል ማለት ነው። ምስክሩም ለአንዱ አምላክሽ በብቸኝነቱ የመጨረሻው ዘመን መልእክተኛ ነቢይ ነቢይነታቸውን የመሰከርሽበት ነው። ትርጉሙ አሽሀዱ አላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ እንደሌለ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ይህን ቃል ሁሉም በነቢያቶች ዘመን ሁሉ ሸሃዳ ሲያስብሉበት የነበረ ቃል ነው። በቁርአን ላይ አላህ ስለ ቀደምት ነቢያት ታሪክ ሲነግረን የመሲሁ ህዝቦች ሸሃዳን ሲቀበሉ በዚህ ቃል እንደነበር ይነግረናል። የአምላክን አንድነት ይመሰክራሉ። መሲሁ ደግሞ የአምላክ መልእክተኛና ነቢይ እንደሆነ ይመሰክራሉ። ይህ ነው። ይህን ሲነግረን ምን አለ? ወኢዝ አውሐይቱ ልልሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶች የትእዛዝ ቃሌን ባስተላለፍኩ ጊዜ አውሳ ይላል። እናንተ ሐዋርያቶች ሆይ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛና ነቢይም እመኑ ይላቸው ነበር። አየሽ፣ ቃሉ አመና አምነናል ይላሉ እነርሱም፣ ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንንም በዚህ አረጋግጥልን መስክርልን ይላሉ። የሙስሊምነታቸው ማረጋገጫ ይህ የሸሃዳ ቃል ነበር። ላኢላሃ ኢለላህ ዒሳ ረሱሉላህ የሚለው ማለት ነው። ይህ ነው። ከዚህ በኋላ በነቢያት መንገድ ላይ ሆነሻል። ነቢያቶች ሁሉ ሙስሊሞች እንደነበሩ ቃል በቃል አምላክ አላህ ይነግረናል። በነቢያት በኩል ያዘዘው ብቸኛው መለኮታዊ ሃይማኖት ኢስላም እንደሆነ ቃል በቃል ይነግረናል። ኢስላምን ለተከተለ ሰው፣ በኢስላም ህግና ስርዓት ለኖረ ሰው በቀጣዩ ዓለም ገነትን እንደሚያወርሰው በጣም በርካታ ቦታ ላይ አላህ ቃል ገብቷል። ቅድም የነገርኩሽ ሌላም ልጨምርልሽ። ምን ይላል? ወበሽር ለዚነ አመኑ ወዐሚሉ ሷሊሓት ያነ ለሁም ጀናት ይላል። ሙሐመድ ሆይ እነዚያን በእኔ አምነው መልካምን የሰሩትን ገነትን እንደማስገባቸው አብስራቸው፣ ከወዲሁ ምድር ላይ ሳሉ አብስራቸው እያለ ይናገራል። እና ይህ ነው። እሺ ስምሽ ማን ነበረ? ማን? ሊዲያ። እሺ መቀየር ካልፈለግሽ ችግር የለውም። ስሙ መቀየር የምትፈልጊ ከሆነ አንቺ መብትሽ ነው። እሺ መቀየር ትፈልጊያለሽ? እሺ ደስ የሚል ስም አንቺ የምታውቂው የሙስሊም ስም አለ የምትወጂው ደስ የሚልሽ ወይንስ እኔ ላውጣልሽ? እሺ ኢክራም ልበልሽ ወይንስ ሀያት? ይኸው በኢየሱስ ስም አልኩኝ ደግሞ ያለ ችግር የለውም። ያን ያጋጥማል። ከዚህ በኋላ ረስተሽ እንዳጋጣሚ በኢየሱስ ብለሽ ብትሚ ላኢላሃ ኢለላህ የምትለውን ቃል በይሽ። እንደዚህ እንዳጋጣሚ ረስቶ የማለ ሰው መን ሐለፈ ቢገይሪላሂ ናሲያን ፈልየቁል ላኢላሃ ኢለላህ ፈሃዚሂ ከፋረቱሃ። ሼክ አብዱልዓዚዝ ብን ባዝ ምን አሉ? ታላቁ ዓሊም ረስቶ ከአላህ ውጭ ባሉ አካሎች የማለ ሰው ወዲያው ላኢላሃ ኢለላህ ይበል ብለዋል። እና ስለዚህ ረስተሽ ብትሚ እንኳን እንደዚህ ብትይ እንደሱ ትያለሽ። በቃ እሺ። እና ደስ የሚልሽ ስም ማን ነው? ኢክራም ወይንስ ሀያት ወይንስ? ባለፈው ራሱ ኮሜንት ላይ ስም አንቀይርላት ብላችሁ ነው ስለዚህ ስታወጡ ኢክራም ብዬ ኮሜንት እያደረኩ በቃ ኢክራም ከወደድሽው ኢክራም ደስ የሚል ስም ነው። ትርጉሙ ግን ምንድን ነው? ኢክራም ማለት ማክበር እንደማለት ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ተባረከ ስሙ ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም ይላል። የክብርና የልቅና ባለቤት የሆንኩኝ እኔ ጌታ አምላክህ ስቀር ሁሉም ጠፊ ነው እያለ የሚናገርበት ኢክራም የሚለውን ቃል ይናገረዋል። ክብር እንደማለት ነው፣ ወይም ማክበር እንደማለት ነው። ከዚህ ጋር የተያያዘ ነው። ይህ ነው። ሻወር ትወስጃለሽ ከቻልሽ ሻወር ሰጂ። አንድ ሰው እስልምና ሲቀበል ሻወር እንደወስድ ታዟል። ሌላው ነገር አምላክ ምን ያደርግለታል? ለሰው መጀመሪያ የሚሰጠው ስጦታ ምንድን ነው?
ብር አይደለም። እሺ ብር አይደለም። አላህ የሚሰጠው ለጨዋታ ነው፣ ልቀልሽ ነው። አንድ ሰው ሲሰልም ጊዜ አምላክ ዘንድ ምን ያገኛል ከተባለ የመጀመሪያው በሰለመበት ቀን ያለፈ ኃጢአቱን ሁሉ ምህረት ያደርግለታል። አየሽ፣ ንጹህ አድርጎ ነው የሚቀበለው። አምላክ አላህ ሲናገር ቁል ሊለዚነ ከፈሩ እየንተሁ ይግፈር ለሁም ማ ቀድ ሰለፈ አለ። ሙሐመድ ሆይ ለእነዚያ ለካዱኝ ሰዎች እንዲህ ብለህ ንገራቸው፣ ከክህደታቸው ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸው ሁሉ እምርላቸዋለሁኝ አለ። ልክ ከእናቱ ሆድ እንደወጣ ሕፃን ያለምንም ኃጢአትና ያለምንም ወንጀል አድርጎ ይቀበልሻል። አምላክ ማለት ይሄ ነው። ባሪያዎች ወደ እርሱ በሚመለሱ ጊዜ ያለፈ ስህተታቸውን ሁሉ ይምርላቸዋል። ወደ እርሱ መመለስ ንስሐ በማድረግ ነው። ወደ እርሱ ሲመለሱ ጊዜ ከኃጢአታቸው ያነጻቸዋል። አምላክ ይቅር ባይ ነው። ይቅር በለኝ ብሎ በለመኑት ጊዜ ባሪያዎቹ ይቅር እንደሚል ቃል ገብቷል። ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያ እኔ ምርለታለሁኝ እያለ ይናገራል። እና ይህ ነው በዛሬዋ ቀን ኃጢአትሽ ሁሉ ንጹህ የሆንሽበት ቀን ነው። ወደ እርሱ የተመለሱ ባሪያዎችን ሁሉ ይቅር እንደሚል ስለተናገረ እና ይህ ነው እህቴ። ስልክሽን ለዛህራ የምትባል ልጅ እሰጣታለሁኝ። እሷ ታወራሻለች። ስለ ሶላት አሰጋገድ እስላማዊ ትምህርት የምትቀስሚበት ግሩፕ እንድታስገባሽ ታናግርሻለች። እሺ እሺ እህቴ እሺ። መልካም ጊዜ ሆነሽ። ጥያቄዎች ምናምን ጠይቂ። ሳስተምር ላይቭ ላይ ሁሌ ተከታታይ። መልካም ጊዜ ሆነሽ። وإني لغفار لمن تاب وآمن وعمل صالحا ثم اهتدى وما أعجلك عن قومك يا موسى قال هم أولئك على أثري وعجلت إليك ربي لترضى قال فإنا قد فتنا قومك من بعدك وأضلهم السامري فرجع موسى إلى قومه غضبان أسفا قال يا قوم ألم يعدكم ربكم وعدا حسنا أفطال عليكم العهد أم أردتم أن يحل عليكم غضب من ربكم فأخلفتم موعدي قالوا ما أخلفنا موعدك بملكنا ولكننا حملنا أوزارا من زينة القوم فقذفناها فكذلك ألقى السامري ليديا ረዴት ብርሃኑ አስገባትሽ። ረዴት ብርሃኑ አንድ ቁጥር ጻፊ። አድሚኖች ካላቸው አስገባት ረዴት። እንዴት ነህ? ሰላም ነው? ረዴት ካለሽ ላኪ። እሱ ሰላም ነው? እሱ እሺ